ሙስሊሙማ ሼኹል ኢስላም ይሉታል። ህይወታቸው ያለፈው እስር ቤት ውስጥ ነው። ብዙዎቹ የሱና አንበሳም ይሉታል። ዛሬ የምናወራው ስለ ታላቁ ዓሊም ሼኹል ኢስላም ኢብኑ ተይሚያ። ሙሉ ስማቸው ተቂየዲን አቡ ዓባስ አሕመድ ኢብኑ ዓብዱል ሐሊም ኢብኑ ዓብዱሰላም ኢብኑ ተይሚያ አልሐራኒ ይባላሉ። የተወለዱት እንደ አውሮፓውያን አቆጣጠር በ1263 ቱርክ ሐራን በተባለ ቦታ ነው። ኢብኑ ተይሚያ በፊቅህ በሐዲስና በተፍሲር በጣም ምሁር ነበሩ። ዘመን ተሻጋሪ የሆነ ፈትዋ በመስጠትም ይታወቃሉ። እኚህ የሱና ጀግና የሰለፎችን መንገድ ሐይ በማድረጋቸው ሼኹል ኢስላም ተብሎ ይጠራሉ። በተፍሲር በሐዲስና በፊቅህ ዙሪያ በጣም ብዙ ኪታቦችን ጽፏል። በመጨረሻም አላህ ይዘንላቸውና እንደ አውሮፓውያን አቆጣጠር በ1328 ሱሪያ ዲመሽቅ በተባለ እስር ቤት ውስጥ በ65 ዓመታቸው ወደ አኺራ ሄዱ። ላሚያ ኢብኑ ተይሚያ የተባለችው አንድ ታዋቂ ግጥም አላቸው። በዛ ግጥም ውስጥ ስለ አቂዳቸውና ስለ መዝሃባቸው ግልጽ አርግተዋል። ያ ሳኢሊ عن مذهبي وعقيدتي رزق الهدى من للهداية يسأل اسمع كلام محقق في